በቃ እንዴት ማምለክ እንዳለብን ያየነ የተወሰነ ፓርት አለ። የመጀመሪያው ሸሃደቱ አን ላ ኢላሃ ኢለላህ ወአነ ሙሐመድ ረሱሉላህ፣ ከአላህ ውጭ በእውነት የሚገዙት አምላክ የለም፣ ሙሐመድም የአላህ መልእክተኛ ናቸው የሚል ነው። ይህንን ለማየት ሞክረን ነበረ የተወሰነ ግን አልጨረስንም። ዛሬ የምናየው እሱን ነው። ሁለተኛውን ፖይንት ዛሬ ዝም ብለን ገረፍ ገረፍ እናርግና ሶስተኛውንም አራተኛውንም ላሳያችሁ። ሁለተኛው ፖይንት ምንድነው? ሱረቱ ኒሳ ላይ አላህ ምዕራፍ 4 ቁጥር 103 ላይ እንዲህ ይላል أعوذ بالله من الشيطان الرجيم فإذا قضيتم الصلاة فاذكروا الله قياما وقعودا وعلى جنوبكم فإذا اطمأننتم فأقيموا الصلاة إن الصلاة كانت على المؤمنين كتابا موقوتا سبحان الله الله من ይላል فإذا قضيتم الصلاة صلاة በጨረሳችሁ ጊዜ فاذكروا الله አላህን አውሱ قياما ቆማችሁም وقعودا ተቀምጣችሁም وعلى جنوبكم ተንጋላችሁም ተጋድማችሁ ማለት ነው። ከዛ فإذا اطمأننتم ከዛ በኋላ በረጋችሁ ጊዜ ፈአቂሙ ሰላ ሰላትን ስገዱ አላላ። ልብ አድርጉ፣ ሰላትን ስገዱ። ይህ ሰላት ማለት ኢነ ሰላተ ይህ ሰላት የሚባለው ነገር ካነት ዐለል ሙእሚኒነ ኪታበን መውቁታ በሰዎች ላይ በጊዜያት የተወሰነች ግዴታ ሆና ተደነገገች ይለናል አላህ ሱብሓነሁ ወተዓላ። ስለዚህ መሰረታዊ ከሚባሉ ከእስልምና ዋና ዋና መሰረቶች መካከል ሁለተኛው መሰረት ምንድነው? ሰላትን መስገድ የሚለው ነገር። ለዛ ነው አላህ በሌላ ቦታም በሱረቱል በቀራ ምዕራፍ 2 ቁጥር 110 ላይ ወአቂሙ ሰላተ ወአቱ ዘካተ ወማ ቱቀድሙ ሊአንፉሲኩም ሚን ኸይሪን ተጅዱሁ ዒንደላህ ኢነላህ ቢማ ተዕመሉነ በሲር። ምን አለ አላህ? ወአቂሙ ሰላ ሰላትን አቁሙ ስገዱ፣ ወአቱ ዘካ ዘካንም ስጡ እያለ አላህ ሱብሓነሁ ወተዓላ ሰላትን እንድንሰግድ አሁንም ግዴታ በሰው ልጆች ላይ የተደነገገ መሆኑን ይነግረናል ማለት ነው። በተመሳሳይ በሱረቱል አንከቡት ምዕራፍ 29 ቁጥር 45 ላይ እንዲህ ይላል اتلو ما أوحي إليك من الكتاب وأقيم الصلاة إن الصلاة تنهى عن الفحشاء والمنكر ولذكر الله أكبر والله يعلم ما تصنعون. تملكتوا አላህ ሱብሓነሁ ወተዓላ ወደ አንተ የተወረደውን አንብብላቸው ከመጽሐፍ ማለት ነው። ከዛ ወአቂሙ ሰላ ሰላትን ስገዱ አለ። ይህ ሰላት የሚባለው ነገር ኢነ ሰላተ ይህ ሰላት ተንሃ ዐኒል ፈሕሻኢ ወልሙንከር አለ። ከመጥፎ ነገር ይከለክላል፣ ባለጌ ከሆነ ነገር ማለትም ዚና ከምናምን ከተባሉ ነገሮችም ይከለክላል አለ። ወለዚክሩላሂ አክበር አላህን ማውሳት የበለጠ ነው አለ። ወላሁ ያዕለሙ ማ ተስነዑን አላህ እናንተ የምትሰሩትን ሁሉ ጠንቅቆ አዋቂ ነው ይለናል ማለት ነው። በተመሳሳይ ሁኔታ አላህ ሰላትን ጉዳይ አስመልክቶ በሱረቱል በቀራ ምዕራፍ 2 ቁጥር 238 ላይ ሓፊዙ ዐለ ሰለዋቲ ወሰላቲል ውስጣ ወቁሙ ሊላሂ ቃኒቲን። ተመልከቱ አላህ ምን እንደሚል ሓፊዙ ዐለ ሰለዋት በሰላቶች ተጠባበቁ፣ ወሰላቲል ውስጣ በተለይ ደግሞ ሰላተል ውስጣ የምትባለዋ በዐሰር ሰላት ላይ ተጠባበቁ በተለይ ወቁሙ ሊላሂ ቃኒቲን ለአላህም ታዛዦች ሆናችሁ ቁሙ ይላል። ለሰላት ማለት ነው። ተግባባን? ስለዚህ ይህ ሰላት የሚባለው ነገር ምንድን ነው? በሰዎች ላይ ግዴታ መሆኑን ሁለተኛው የእስልምና መሰረት በግልጽ የሚያሳየው ነገር ነው። የመጀመሪያው ቅድም እንዳልነው ምንድነው? ትላንት ለማየት እንደሞከር ነው አንተ ሸሃደ ምንድነው? ከአላህ ውጪ ሌላ አምላክ የለም ብለህ መመስከርና ነብዩ መሐመድ የአላህ መልእክተኛ መሆናቸውን መመስከር ነው ማለት ነው የመጀመሪያው። ሁለተኛው መሰረት ሰላት ነው። ሰላት የሚባለው ነገር እንደምታውቁት
ያው ግዴታ መሆኑን በዚህ ላይ ማየታችን ግልጽ ነው። ከዛ በተጨማሪ አምስቱም ወቅት ሰላት ደግሞ ቁርአን ላይ ተደንግጎ ተቀምጧል። ለምሳሌ አላህ በሱረቱ ሩም ምዕራፍ 30 ቁጥር 17 ላይ እንዲህ ይላል። ምን ይላል? ሱብሓነላሂ ሒነ ቱምሱነ ወሒነ ቱስቢሑን ወለሁል ሐምዱ ፊሰማዋቲ ወልአርዲ ወዐሽየን ወሒነ ቱዝሂሩን። ምን ይላል? ሱብሓነላሂ ሒነ ቱምሱነ። እንግዲህ ሒነ ቱምሱን የሚለው ለአላህ ስብሓነሁ ወተዓላ ጥራት የተገባ ይሁን። እሱም በማውሳት ላይ ደግሞ ተጠባበቁ ይላል። ምን በመቼ? በመግሪብና በዒሻ አላህን ስብሓነሁ ወተዓላ እንድናወሳው ተናገረ፣ በሰላት ማለት ነው። ሌላኛው ደግሞ ወለሁል ሐምዱ ፊሰማዋቲ ወልአርድ አለ። ለአላህ ስብሓነሁ ወተዓላ ምስጋና የተገባው ነው በሰማያትና በምድር። ወዐሽያ ማለት ዓስር ሰላት ነው። ወሒነ ቱዝሂሩን ይህ ደግሞ ዙሁር ሰላትን አላህ ስብሓነሁ ወተዓላ ስንት ሰላትን? 5 ሰላቶች እዚህ ጋር ሒነ ቱምሱን የተባለው መግሪብና ዒሻ፣ ከዛ ወሒነ ቱስቢሑን ፈጅር ሰላትን፣ ከዛ ደግሞ ወዐሽያ ዓስር 4 ማለት ነው። ከዛ ወሒነ ቱዝሂሩን የሚለው ደግሞ ምንድነው? የዙሁር ሰላትን ያመለክታል ማለት ነው። ስለዚህ 5ቱም ወቅት ሰላቶች መደንገጋቸውን ታያላችሁ ማለት ነው። በሌላ ቦታም በሱረቱል ሁድ ምዕራፍ 11 ቁጥር 114 ላይ አስመልክቶ በግልጽ የተቀመጠ መሆኑን ታያላችሁ ማለት ነው። ኢንሻአላህ እሱን ለጊዜው አልፈውና ሌላኛው ሶስተኛው መሰረታዊ ነገር የሚባለው ላይ እንመጣለን። የእስልምና ቋቋም ነው። እሱንም የተወሰነ አይተናል። እሱንም በትንታኔ ገና የምናየው ነው። ከዛ ደግሞ ኢታኡ ዘካ መስጠት ነው። ዘካ መስጠት ሲባል ቁርአን ላይ የሌለ ነገር ነው እንዴ? ኖ፣ በትክክል ቁርአን ላይ የተቀመጠ ነገር ነው። አላህ በሱረቱል በቀራ ምዕራፍ 2 ቁጥር 43 ላይ እንዲህ ይላል፣ ወአቂሙ ሰላተ ወአቱ ዘካህ ወርከዑ መዐ ራኪዒን። ወአቂሙ ሰላተ ሰላትን አቋቁሙ፣ ስገዱ፣ ሰላትን ስገዱ አለ አላህ። ወአቱ ዘካ ዘካንም ስጡ፣ ግዴታ ነው። አያችሁ፣ ግዴታ ነው። ከዛ ወርከዑ መዐ ራኪዒን እነዛ ከሚያጎነብሱት ጋርም አንድ ላይ ሆናችሁ አጎንብሱ ይላል ማለት ነው። ተግባባን። በሌላ ቦታ ላይም አላህ በሱረቱል ሙእሚኑን ምዕራፍ 23 ከቁጥር 1 ጀምሮ እንዲህ ይላል፣ ቀድ አፍለሐል ሙእሚኑን አለዚነ ሁም ፊ ሰላቲሂም ኻሺዑን ወለዚነ ሁም ዐኒል ለግዊ ሙዕሪዱን ወለዚነ ሁም ሊዘካቲ ፋዒሉን። ምን ይላል አላህ? ቀድ አፍለሐል ሙእሚኑን እነዛ በእርግጥ አማኝ የሆኑ ሰዎች ነፃ ወጥተዋል ከሚፈሩት ነገር ሁሉ። አለዚነ ሁም ፊ ሰላቲሂም ኻሺዑን እነዛ በስግደቶቻቸው ላይ አላህን ፈሪ የሆኑ። ወለዚነ ሁም ዐኒል ለግዊ ሙዕሪዱን እነዛ ከውዳቂ ንግግሮች የራቁ ለሆኑ። ወለዚነ ሁም ሊዘካቲ ፋዒሉን አለ። ይኸው ዘካንም የሚሰጡ የዘካን ጉዳይ አስመልክቶንም ስራውን በአግባቡ የሚሰሩ የሆኑ እነዛ ነፃ ወጥተዋል በማለት አላህ ሱብሓነሁ ወተዓላ እነዚህ ያላረጉ ግን ነፃ እንደማይወጡ እየነገረን ነው ማለት ነው። ስለዚህ ዘካ የሚባለው ነገር አሁንም በእስልምና ግዴታ መሆኑን ታያላችሁ። በነገራችን ላይ ዘካ የሚባለው ነገር ከንብረታችን 2.5% ነው የምናወጣው ማለት ነው። እና ይህንም ቢያወጣ እያንዳንዱ ሙስሊም ይህንም ቢያወጣ ኖሮ ድሃ የሚባል ነገር ባልነበረ ማለት ነው። ሌላኛውና አራተኛው ምንድን ነው? ሰውሙ ረመዳን ነው።
ረመዳን ወርን መጾም ነው። ይሄስ ታዲያ ለመሆኑ በቁርአን ላይ ተደንግጎ ነው ያለው ወይስ ዝም ብለን እኛ ሙስሊሞች እንደመሰለ ነው? ወይስ ክርስቲያኖች ያልተባሉትን እንደሚያደርጉት ሁሉ እኛም ያልተባልነውን የምናደርገው ነው? ቁርአን ላይ አለ። ያው የቱ ጋር ያለው ከተባለ በሱረቱል በቀራ ምዕራፍ 2 ቁጥር 183 ላይ እንዲህ በማለት ይናገራል። ተመልከቱ ምን እንደሚለው يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون من على الله تملكتوا يا أيها الذين آمنوا እናንተ ያመናችሁ ሆይ ኩቲበ ዓለይኩም ሲያም በእናንተ ላይ ጾም ተደነገገ ነው ያለው። ድንጋጌ ነው በግዴታ ማለት ነው። ከማ ኩቲበ ዐለ ለዚነ ሚን ቀብሊኩም ከእናንተ በስተፊት የነበሩት ላይ እንደተደነገገው ሁሉ ለምን ለዓለኩም ተተቁን አላህን ትፈሩት ዘንድ ይከጀላልና አለ። እዚህ አላህን የመፍራት ትልቁ መንገድም ይሄ መሆኑን ታያላችሁ። ቀጠለና አያም ማዕዱዳት فمن كان منكم مريضا أو على سفر فعدة من أيام أخر وعلى الذين يطيقونه فدية እያለ የሚችሉ ሰዎች ላይ እንደሆነ ግዴታ የሆነው አላህ በግልጽ አስቀምጦልናል ማለት በቃ እነዚህ የሚችሉ ሰዎች አሉ። እና የትኛውን ወር ነው የምንጾመው ከተባለ شهر رمضان አለ شهر رمضان الذي أنزل فيه القرآن سبحان الله ይሄ شهر رمضان የረመዳን ወር አለ الذي أنزل فيه القرآن በውስጡ ቁርአን የወረደበት ነው ይሄ ረመዳን ወር። ስለዚህ እሱ ነው ሁደን ሊናስ ወበይናት ሚነል ሁዳ ወልፉርቃን እያለ አላህ ሱብሓነሁ ወተዓላ የተከበረ ወር መሆኑን ይህንን ወር ደግሞ እንድንጾመውና ግዴታ በኛ ላይ እንደሆነ ማድረጉን ታያላችሁ። ስለዚህ እስልምና እንዲሁ ዝም ብሎ በዘፈቀደ አንድ ነገር እንትን የሚል ሳይሆን በቃ ያው በግልጽ ተቀምጧል ማለት ነው። ያው አያችሁ በእናንተ ላይ ግዴታ ሆኗል። የትኛው ወር? ረመዳን ወር ነው የምንጾመው። ሌላኛውና አምስተኛው መሰረታዊ ነገር ምንድነው? ሱረቱል ኢምራን ላይ እናየዋለን። ያው የሐጁል በይት ነው የአላህ ሱብሓነሁ ወተዓላ ቤትን መጎብኘት ማለት ነው። አላህ ሱብሓነሁ ወተዓላ ያው ይሄ ቤት እንደምታውቁት ነቢዩላህ ኢብራሂም አለይሂ ሰላም እና ኢስማኤል አለይሂ ሰላም የገነቡት ቤት ነው። ግን መጀመሪያ ወኢዝ የርፈዑ ኢብራሂም አልቀዋዒድ እንዳለው አላህ ሱብሓነሁ ወተዓላ መሰረቱን ነው ከፍ ያደረጉት። እነሱ መጀመሪያ የነበረ ነው መሰረቱን ከፍ አደረጉት እንጂ ቤቱማ መጀመሪያ የነበረ ነው። ተግባባን። ስለዚህ አላህ ሱብሓነሁ ወተዓላ ይሄንንስ የሐጅን ጉዳይ አስመልክቶ እንዴት ነው ቁርአን ላይ ተደንግጎ ነው ወይስ ዝም ብሎ ነው ከተባለ አዎ ተደንግጓል። ሱረቱል ኢምራን ምዕራፍ 3 ቁጥር 97 ላይ እንዲህ ይላል ፊሂ አያቱን በይናቱን መቃሙ ኢብራሂም ወመን ደኸለሁ ካነ አሚና ولله على الناس حج البيت من استطاع إليه سبيلا ومن كفر فإن الله غني عن العالمين تملكتوا الله سبحانه وتعالى ولله على الناس حج البيت من استطاع إليه سبيلا لعلهم بسوّج لاي ወደ እነሱ ወደ አላህ ሱብሓነሁ ወተዓላ ቤት ወደ አላህ ሱብሓነሁ ወተዓላ ይሄ ወደዚህ ወደ ሐጅ ማለት ነው ወደ ካዕባ ወደዛ ሄዶ መጎብኘት በህይወት ዘመኑ አንድ ጊዜ ግዴታ አድርጎበታል። ያው በግዴታ ነው ያለው። አያችሁ መጎብኘት ግዴታ አለባቸው እነማ የቻሉ ሰዎች ማለት ነው። እነዛ በቻሉ ሰዎች መሄድን በቻሉ ሁሉ ላይ አቅሙ ያላቸው አቅሙ የተሟላላቸው ሰዎች ካሉ እሱ የአላህን ቤት ሄዶ መጎብኘት